አንዳንድ ወዳጆች ከጥቂት ጊዜ በፊት እዳቸው እንደበዛባቸው ነገሩኝ። ያን ጊዜም እንዲህ አልኳቸው፣ ወንድሞቼ ሆይ በሐዲሳችን እንደተገለጸው ኢስቲግፋር የሚያበዛ ሰው አላህ ከእያንዳንዱ ጭንቀት መውጫን ከእያንዳንዱ ችግር መሸሻን ያደርግለታል፣ ካላሰበው ምንጭ ሲሳይ ይሰጠዋል። ይህ ማለት ኢስቲግፋር በጣም የሚያበዛ ሰው በደንብ የሚያደርግ ሰው ርዝቅህም ከውጪ ደፍተርም ከውጪ ይመጣልሃል ማለት ነው። አላህ በሱረቱ ኑህ ላይ በገንዘቦችና በልጆችም ይለግሳቸዋል። ገንዘቦች ነው ያለው። ገንዘብ አንድ ብቻ አይደለም። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል ይላል። ለአላህ ልቅና የማትሹት ለእናንተ ምን አላችሁ? በልዩ ልዩ ሁኔታዎች በእርግጥ የፈጠራችሁ ሲሆን በልዩ ጽንስ ደረጃዎች ፈጠራችሁ የሚለውን የዘር ፈሳሽ፣ የረጋ ደም፣ የታኘከ ስጋ፣ አጥንት ወይም ደግሞ በህይወት ዘመኖች ከፋፍለውታል። እናት ሆድ የዱንያ የቀብር የመሰብሰቢያ ወይም የአኺራ ዓለም ናቸው ያሉም አሉ። በጥቅሉ እነዚህን ለውጦች ያቸው ከዘር ፈሳሽ የታኘከ ስጋ ወይ ደግሞ የእድሜ ዘመኖችን ለሰውየው አላህ ይከፍትለታል ወይ ደግሞ ሰው ልቡ እንዲያዝንለት እንዲራራለትም ያደርጋል። የርዝቁ ሰበብም ይሆናል። በልቡ ግን ይህን አያስብም። ኢስቲግፋር በደንብ የማድረግ ምልክቱ ወይም ኢስቲግፋር ውጤቱ ይህ ነው። ምሳሌ አንተ ላኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን። የኢስቲግፋር ከዱዓዎቹ መካከል አንዱ ነው። ረቢ እግፊር ሊ ወቱብ ዐለይ አስተግፊሩላህ አልዓዚም። ሌላም ማንኛውም ዱዓ የወላጆቻችን ዱዓ ደግሞ አለ። ረበና ዘለምና አንፉሰና ወለም ተግፊር ለና ወተርሐምና ለነኩነና ሚነል ኻሲሪን። ይህንን 100 200 300 400 እያደረጉ ማብዛት። ለነቢያችን ሰለላሁ ዐለይሂ ወሰለም በአንድ አቀማመጥ 100 ይቆጥሩላቸው ነበር። ቤት ላይ ደግሞ ሲሆኑ 7 ኢስቲግፋር ይቆጥሩላቸው ነበር። ልቤ ላይ የሆነ ነገር ሲመጣ 7 ጊዜ አድርጋለሁ አሉ። አቡ ሁረይራ ረዲየላሁ ዐንሁ ኢስቲግፋርን ትሩፋት በሰሙ ጊዜ በውስጣቸውም በላይም ያለውን ተጽዕኖ በተረዱ ጊዜ በየቀኑ የእዳይን ያህል አደርጋለሁ አሉ። እዳይ ምን ያህል ነው? 12000 ዲናር ከሆነ በዛው ልክ ኢስቲግፋር ያደርጋሉ። መሸይኾች በሌሊት ኢስቲግፋር የሚያዘወትር ሰው የሙእሚን ባህሪ በሌሊት ኢስቲግፋር ያደርጋሉ የሚለውን የቁርአን ምሳሌ በመጥቀስ በየሌሊቱ 10000 ኢስቲግፋር የሚያደርግ ሰው ለአንድ ዓመት ያህል ያደረገ ሰው ምን ይሆናል መሰላችሁ? ያ አላህ ሲለው እንካ ይለዋል። ያ ረብ ለበከ ያ አብዲ ይለዋል። አላህ የሚፈልገውን ሁሉ ያሳካለታል። ይህ የመቃረቢያ አንድ ማሳያ ነው። ምናል እስኪ ብንሞክረው? ክፍያ የለው። ለ3 ወር ለ4 ወር ወይ ደግሞ ለ5 ወር እስኪ እንሞክረው። ከዛ ግን በዚህ ኢስቲግፋር ምን አመረትክበት? ምን ተዘራለ? ምን ለውጥ አመጣህ የሚለው ይታያል። ይኸውልህ ወዳጄ ኢስቲግፋር ፍሬው ወይንም ውጤቱ ምንድነው? እንደ ሰላት አለ ነብይ ሰለላሁ ዐለይሂ ወሰለም ነው። አንድ ሰው ሰላዋት የሚያበዛ ከሆነ ከጭንቀት ወደ ጭንቀት ከሆነ የታለ ሰላዋቱ? የሰላዋቱ ውጤት የቱ ጋር ነው? ላኢላሃ ኢላላህ የሚያበዛ ሰውስ ይሄም እንደዛው ነው። ይህ የመጀመሪያው የቁርአን መክፈቻውም ነው። ትርጉሙን እንድናስተነትነው ይፈልጋል። ሌሎች ሱሮቻቸውንም ስንመለከት ሙሰቢሐት፣ ዘህራዊን፣ ሐሚም፣ ሙፈሰል እንዲሁም ሌላም እነዚህን ሳይቀሩ አይተኙም ነበር። ወንድሜ አላህ የሰጠህ እኮ ብዙ ነው። ሼኽ አብዱልዋሃብ ሸዕራኒ ምን ይላሉ? በእርግጥ አላህ ለአንተ የሰጠህን ዕውቀት ማረጋገጥ ከፈለክ የሰማኸውን ትክክለኛ መረጃ ወደ ባለቤቱ መልሰው። ከዛ አንተ ጋር የቀረውን ዕውቀት ፈትሸው። ያንን ነው አላህ ያስተማረህ። የሁላችሁ ወንድሞቼ ለሁሉም ነገር ምልክት አለው። የተዘራ ነገር ይታጨዳል። ለሁሉም ይርድ ዋሪዳ አለው። ቁርአን ላይም በሚታጨድበት ጊዜ ሐቁን ስጡ ይላል። ምን አፈራ ነው? ከፍሬውም ይብሉ እጃቸው የሰራውንም ይላል። መጀመሪያ ላይ ትንሽ መራራ ቢሆንም እንደ ሩማን ከዛ ይጣፍጣል። ግን ውጤቱ ወይም ፍሬው ግልጽ ወይንም የሚታይ መሆን አለበት።